ዛሬ የገጠመኝ ነገር ልንገራችሁ እና አንድ ሰውዬ እየጠጣ ነው እና አንዱ ከውጭ ይመጣና ይሄ መጠጥ ጥሩ አይደለም እንዴ ሐራም እኮ ነው መጠጣት የለብህም ይለዋል። ከዛ በኋላ ይሄ ባለመጠጡም አጣት ነው ምናምን ስላለ እና ደግሞ አንድ ነገር ልጠይቅህ አለው። ይሄንን ጠያቂውን ማለት ነው። እሺ ጠይቀኝ አለ። ፈጣሪ ጠላታችሁን እንደራሳችሁ አድርጋችሁ ውደዱ ነው አይደለም የሚለው ብሎ ጠይቋል። ከዛ በኋላ ያኛውም መካሪውም አዎ ጠላታችሁን እንደራሳችሁ አድርጋችሁ ውደዱ፣ ባልንጀራችሁን እንደራሳችሁ አድርጋችሁ ውደዱ ምናምን ብለዋል። አዎ እንደዛ ነው ብሎ ይመልስለታል። እና ደግሞ እኔ ይሄንን መጠጥ የምጠጣው ወድጄ አይደለም አለ። ለምን ብሎ ይጠይቋል። ያው ጠላታችሁን እንደራሳችሁ ውደዱ ስላለ የኔ ጠላት ደግሞ መጠጥ ነውና ያው ጠላቴን እንደራስ አድርጌ እየወደድኩኝ ነው፣ መጠጥ የኔ ጠላት ነው ብሎ መልስለታል። ልክ ነው ወይስ አይደለም? መልሱን ኮሜንት ላይ